ኢት ወሳፕ ያ ቢዩቲፉል ፒፕል እንኳን ወደ ዳጊ ቲዩብ በሰላም መጣችሁ። እኔ ዳጊ ይባላለሁ። እንግዲህ ዛሬ እንደተለመደው እንደባለፈው አይነት አሪፍ የቲክቶክ ቪዲዮዎች ተልከውልናል። እነሱን እያየ ፈታ ዘና ለማለት እንሞክራለን። ማለት እስብና ሎንግ ታይም ቪዲዮ አፕሎድ ካቲንግ አንድ ወር ምናምን ነገር ሆነ መሰለኝ ቪዲዮ አፕሎድ ካረኩ ኮንሲስተንስ ሞር አይቺን አንድ ወር ናት የቀረችኝ 2025 በሳምንት 3 ወይ 4 ፖስት አደርጋለሁ ብያለሁ። እንግዲህ ከሱ ጋር እሱ ከተለኝና ከሱ ጋር እንደሆነ ፖስት ለማድረግ ሞክራለሁ ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ እና ደግሞ ሐሳብ አስተያየታችሁ መስጠት የምትፈልጉ ከሆነ እኛ ደግሞ ኮንቴንታችን የማይመቻችሁ ከሆነ ይሄ ነገር አልተመቸንም ማስተካከል ብላችሁ ከታች ኮሜንት ማድረግ እንዳትረሱ እና ዛሬ የምናያቸው ቪዲዮዎችንም በእነሱ ሐሳብ ኮሜንት ማድረግ ፈልጉ ከሆነ ከታች ማድረግ እንዳትረሱ እና ደግሞ እንደነዚህ አይነት ቪዲዮዎች ሞር ማየት ፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ። እኔ ደግሞ ቪዲዮዎቹን ስለቅ የኖቲፊኬሽን እንዲገባላችሁ ከፈለጋችሁ የቤል በተን መጫን እንዳትረሱ። ወደ ቪዲዮአችን እንሄዳለን። ያበሻ ባል አግብታችሁ እንደ ነጭ አትኑ እንዴ! እኛ አንችልበትም እንደ ነጭ መሆን። አሁን ባለፈው ዕለት 7 ዓመት አብረው የነበሩ ልጆች ተደዋወሉና ሰላም ከተባባሉ በኋላ እኔ ካንተ ጋር መሆን አልፈልግም፣ 7 ዓመት ሙሉ ለፍቼብሻለሁ፣ አይ አልፈልግም። ስልኩ እንደተዘጋ እየተንደረደረ ቤቷ ይሄድና ማልቀስ ይጀምራል። ኧረ እኔ ስቀልድ ነው፣ ዛሬ እኮ አፕሪል ዘፉል ነው አትለው። በዛ ፉል በጠገበጁ ጆሮ ግንዷን ቢላት ልጅቷ ይኸው እስካሁን ድረስ እየተሽከረከረች። እኛ እንደዚህ አይነት ነገር አልለመድንም። ያበሻኛ አታውቁም። አሁን ልጅቷ ፉል ሲሏት ፑል ትላለች፣ ዱላ ሲሏት ቡላ ትላለች፣ አፕሪል ሲሏት አፕል ትላለች። በቃ ልጅቷ መቀበጣጠር እንዴ! እኛ ያለመድነው ነገር ከየት አምጡ ነው የምትሉ? ያበሻ ነገር ካለ ንገሩን። እኛ ኢትዮጵያዊ ነን እንዴ! ዩቲዩብ እና እንትን እያያችሁኛ ተሰቃየን እኮ ተሰቃየን እንዴ! እኛ በማያገባን እኛ ሀበሻ ነን። ተውን፣ አይመለከተንም፣ አያገባን። ፕሪዘፉን ምናምን የማይገባው ነገር ቢኖር ሀበሻ አሚን ይገባን። እንደ አሜሪካ ሀገሩ አይሆን። እኛን ፕሪዘፉን ማድረግ ማለት ለመመታት መዘጋጀት። በጠፊ ጆሮ ግንድስ ብሎ እብድም ጅልም ያደረገሻል። ሁለተኛ ፕሪዘፉን ሰራተኛ እንፈልጋለን ብላችሁ ነበር። አው ስራው 20 ህጻናቶችን መንከባከብ ነው። ደሞዝ 2000 ብር። ክፍት የሥራ ቦታ አለ። ክደኑት። ዶክተር እየሞትኩኝ ነው። ሁላችንም እየሞትን ነው። የመሞቻ ፍጥነታችን ብቻ ነው የሚለያየው። የኔ ምን ያህል ፈጣን ነው? ያንተ እንደ ኡዜን ቦልት ነው። እኔ እናንተ ሀብታሞች ግን ታሳዝኑኛላችሁ። እንዴት እንቅልፍ የላችሁማ? እንቅልፍ ስል ጓጓ። ስለ ምግብ እንዳላወራ ዲጋ ማለት ሞራል ላይ ሲወጣ ስለ እንቅልፍ ስታወራ ስለ ምግብ ይመጣባል። በሆድ አትምጡ፣ በፈለጋችሁት ግን በሆድ አትምጡ። 24 ሰዓት ውስጥ ስንት ጊዜ ይጨልማል? ስንት ጊዜ ይነጋል? ሁለቴ ይጨልማል። አራት ሞዴል ጌጃ ረዞር ማችን ላይ ስንት ውቅያኖሶች አሉ? 200 ውስጥ ነው። ኧረ በስመ አብ በላንተ ሰውዬ ምንድነው? የቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበረ? መሌ ወይ ኮሎኔል መንግስቱ ኃይለማርያም ለምን ያህል ጊዜ ፕሬዝዳንት ሆነዋል ኢትዮጵያን እየመሩ? 1 ዓመት ነው 6 ወር። እቺ ደግሞ የማንሽ ጋለሞታ ማትልኝ ፍልፍል ያማታል። 1 ዓመት ነው ምናምን። እኔ እኮ ስድርጽ ብሎ ካላወቃችሁት አላውቅም። ይለፈኝ የለው ጥያቄው የለውም እንደ ይለፈኝ ማለት አለው አይደል? ይቻላል እኮ ግግም ብሎ በ24 ሰዓቱ ስንት ቀንና ስንት ማታ አለ ይባላል። 4 ብሎ ቁጭ አለ። የመለስ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስሙ ማን ነው ትባላለች? መሌ ብላ ቁጭ አለች። አላውቅም። ኔክስት ይለፈኝ አለ እኮ እንደዛ የሚባል ነገር የመንግስት ትምህርት ቤት ማሪዎች 1 ሲደመር 1 ስንት እንደሆነ የሚነግረኝ ሰው አለ? እኔ እቺ 1 ሲደመር 1 2 ነው። 2 እንኳን አይደለም 2.5 ነው። ግን እኮ ዝም በል ከካሜራ አለች። አንተ ለኔ ልነግረኝ ነው? ጥናዣም 1 ሲደመር 1 3 መሆኑ ጠፍቶ አይደለም። ዝም በሉ የፉኝት ልጆች ደግሞ ትመልሳለን። እኔ ነኝ አትረም የምታውቀው ደረዝ ብላት ማረ ነው ትባለ የሆነ ነገር ስመልስ እቺ ነበር የነገረችኝ ነገር እውነት ነው። አንተና ማዬ ተፋታችሁ? አዎ። ለምን? እናት ሀብታም ሰው ወዳ ጥላን ሄዳለች። ካሁን በኋላ ለዚህ ቤት ያለነው እኔ እናንተ ብቻ ነን። እንዴት እንደዚህ ታደርጋለች? ምን ታደርገዋለህ? ህይወት እንደዚህ ነው። አታስባባ። ብዙ መከራ ተወጥተሃል። ይህንንም መከራ ማለፍ ትችላለህ። አዎ ልጄ፣ እኔ እናንተ እናልፈዋለን። ታልፈዋለህ። እኔ ከእናቴ ጋር ልኖር ነው። ይገባም ደስ አይመጣም። ደሃነ ሲኞ አልመጣም። ከዚህ ባንተ ሀብታም ካሉ ከዚህ በኋላ አልመጣም እያለ
ታዋን አይነ ስውር ዶክተር መርፌ ሲወጋክ ቢላይ። እሺ ዝግጁ ነህ? አዎ ተዘጋጅቻለሁ። እንዴ ቆይ ዶክተር አይነ ስውር ነው እንዴ? አይዞህ ዶክተር በላቸው የረጅም ጊዜ ልምድ ያላቸው ናቸው። ጥሩ እጅ ላይ ነው ያለው። ጭንቀትህ ይገባኛል፣ ግን ሁሉም ሰው የሚያስደስተውን ነገር መስራት እንደሚችል ማስመስከር ያለብን አይመስልህም? እሱማ ልክ ነው፣ ግን በእኔ ባይሆን ደስ ይለኝ ነበር። አይዞህ አንተ ብቻ ተዘጋጅ። ወደ ግራ ዶክተር፣ ወደ ግራ። አሁን ዞር። 6 ሰዓት ላይ 6 ሰዓት ዶክተር፣ 6 ሰዓት ላይ አሁኑ ጉድ። አራሱ ጄ ነው አረግሬ ነው። አትንቀሳቀስ እንጂ አትንቀሳቀስ። ምን ምለው ነገር የለኝም። ሽገር ማሚ ጠብሳ ዳሊት ደውላ ተኛህ እንዴ? ነጀነ እንዴ? ደበደበ እንዴ? በዲ ከኤክስፒሪየንስ ነው የሚመስለው። ስልክ አነሳሷ ከአስተኛየቷ ምናምን ከሁሉ ከኤክስፒሪየንሷ ነው የሚመስለው አደራረገው። ቻይናዊ ጀለስን እኛ ሀገር አይጥ አትበላም የቤት እንስሳ ነች ስትል ነው። የአሽቃባጮች የስራ ቁጥር እና እንዴት ወደዚህ ወደ ማሽቃበጥ የስራ ዘርፍ ገባ? በድሮ አለቃዬ ምክንያት ነው። ባሽቃበጥኩ ቁጥር ነበር እድገት የሚሰጠኝ። እና እስከምን ያህል ድረስ ሰራበት? እስከ ድርጅቱ 15% ባለቤትነት ድረስ ደርሼ ነበረ። ግን ያው ባለቤቴ እንኩን ብዬ ማሽቃበጤን ሳቆም አባረሩ። እሺ እንደውላለን፣ በቃ ቀጣዩን ጥራልኝ። እኔ ላንተ ማሽቃበጥ የራሱ በጣም ትልቅ ክብር ነው ለኔ ማለት ነው። እንዴ ግርማ ሞገስ ነው ስምህ? ውስጥ ግርማ ሞገስ እንዴት ነው አንተ? ኧረ በስመ አብ የማሽቃበጥልሽ ላንተ ፕሮማክስ ፈልገህ ህይወት አሽቃበጥ ወንድሜ። አሽቃባጩ ለኔ አይደለም የተፈለገው ላለቃችን። ኧረ በስመ አብ ቀደም ብለህ አትናገርም እንዴ? በእናትህ በቃ እንደ ሲቪ ያዝልኝ። እኔ እንኳን ማሽቃበጥ ላይ እስከዚህም አይደለሁም፣ ግን ያው አቃጥራለሁ፣ በጣም አቃጥራለሁ። ይገርማል ከኔ በፊት ኢንተርቪው ያደረከው ልጅ ራሱ አሁን እያማ ነበር ሲወጣ የነበረው ሰምቼው። ይሄንንማ ብንቀጥረው ራሱ ራሳችን ላይ አቃጥረው ነበር። ይሩጣ ከዚህ በፊት እንዴት ነው አሽቃብጠህ ታውቃለህ? አላውቅም። እኔ አሽቃባጭ አይደለሁም፣ ግን በቃ ስራውን ለማግኘት ምንም ነገር አደርጋለሁ። ችግር የለም። እሺ ይኸውልህ ምንድን ነው መሰለህ አለቃችንን ማንም የዚህ ድርጅት ሰራተኛ አይወደውም ማለት ነው። ስለዚህ እኔ እቀጥራለሁ፣ አንተ ግን የእሱ አሽቃባጭ መስለህ ለእኔ ትሰልልኛለህ። ይመቻል? እስማማለሁ። ነገ መተህ ስራ መጀመር ትችላለህ። አቤት። ስማኝ አንተ አለቃና ባለቤት ያንተ መኝታ ክፍል ውስጥ ናቸው። ምን አለቅ የሰርፕራይዝ ነው ያደረገው ባንዴ በሳይድ ነካሉ። እሺ አዲስ ዩቲዩብ ቪዲዮ አይቼው ነበር ባለፈውና ናይስ ያስፈራ ነበር። እሺ እና ብቻ እዚህ ጋር ነካው። አሁን በዛ ጋር ነካው በደንብ ከፈረ ጊዜ። እሺ እሺ ችግር የለውም። እሺ ወስድ። እሺ አሁን ኮንሰንትሬት አድርግ። እሺ አይነን ጨፍን። ይሰማል? እዚህ ጋርም ይሰማል። አሁንስ ጀስት ፊልም የምታደርገውን ቀስ ብለህ ወደ ላይ ታነሳለህ። እሺ እሺ ዋን እሺ አይነን ግለጥ። እሺ አንሳ በቃ አለቀ። ና የምር ነው ሞከረ። ና ችግር የለውም። ና this was trippy የካይሰናት ስትሪም ላይ ራሱ ነበረ እንደዚህ አይነት የማጂክ ሳውን እንትን ጉድ የሰራው ሰውዬ ማለት ነውና እሱ ራሱ ይወስዱን the same thing እና ይሄ ነገር እንዴት እንደሆነ how do you feel ምንድነው የትኛው ጂኒ ቁልቋል የትኛው ሀገር መተት አስደረገው እንደዚህ እኔ ግራ ነው እኮ የሚገባኝ። I don't think እንደዚህ አይነት ነገር ስክሪፕት ነው ብለህ መቼም ነው በቃ የማታስብ። ለኢትዮጵያ ሕዝብ ገቢ ማምጣት ይችላል። ስፕሪንግ ነው ስፕሪንግ ማየት የምትፈልጉ የኢትዮጵያ ሕዝብ ምን አርግልህ? ኢትዮጵያ ይቆፍረው ይጎልጉለው። ይሄን ይዘመት ገጥ መስሎሃል? አሁን ሂድና ያስረገዛህን ፈልግ። ያስረገዛህን ፈልግ። ምን እናርገው እኛ?
ለውጥ ሽንት ቤት የምትገባም ከሆነ ሽንት ቤት አሁን ተሸክመ ይዘህ መጣ ጌጥ መስሎሃል ብሎ ምን ፍጠሩ ነው የምትለው? ዋ ብስሚላ ምንድነው ተሸከምከው? ለው ሰላም ኧረ ወደዛ ይድፋ ዙላ ሌለ ነው የሚመቸኝ። አፕካሚን ማን ነበረ ያኛው? አንድም ነበረ አፕካሚንግ ዙላል አፕካሚንግ ያኛው ነው። አሁን እንደውም ዙላል ያኛው ፖስት ማድረግ ራሱ እያቆመ ነው መሰለኝ። ዙላል እየተመቸኝ ነው። አሁን በደምብ መስማት ከተሳነው ጀለስ ጋር በምልክት እያወራችሁ እጅህን ስታፈጣጥንበት አትጩህ፣ ሰው ተኝቷል ሲል ማዝንዲገር ሄዶ ጎኔ ሰዋሩን ካላሽ እኔ እኮ የእናንተ አይደለም እኛንም እኮ ነው ሲኦል ይዛችሁ ነው ገበቱ። ድጋሚ ብትነካኝ ማን እንደሆንኩ አሳይሃለሁ። እሺ ማን ያዙዋል ሸቱ እባላለሁ። የስብና ግንባታና አሰልጣኝ ቴራፒስት ነኝ። ከታህሳስ 4 እስከ 7 እግዚአብሔር አንድ ጥቁር ያለው the whole thing እንዳለ እውነት ነው። በአወዝ ወይርን የሚጣላ ምናምን ይሄ ቪዲዮ አይቼው በእንቅልፍ ስነሳ ጠዋት ነው በእንቅልፍ ልቤን ያየሁትና ስክሮል አድርጌ ያለው እንደዚሁ ለንደንበር አላውቅም። ባይ ዘ ወይ ቪዲዮ የሚላኩኝ ቪዲዮዎች አብሬ ከእናንተ ጋር ነው ሪያክት የማደርግባቸው እንጂ ሪያክት አላደርግም። እኩል ነው ሪያክት የምናደርግባቸው። አላያቸውም። ዝም ብዬ ነው ሴቭ አድርጌ ከዛ ከእናንተ ጋር ሪያክት የማደርግበት እና ይሄ ቪዲዮ አታር ይወዘ የድብድብ አይነት ቪዲዮ ከነካው በኋላ ስክሮል አድርጌያለሁ። በቃ ይጣሉ ማን ያዘው ከሰው ጋር ተጣልተው ቪዲዮ ምናምን ቀርጾበት ነው እንዴ አሪፍ ነበር። እንደዚህ ነው ትመክራለህ? ከኝ ነው ማን እንደው ከሳያለሁ ብለህ ምክር እንሰማለን ግን አንፈርድም። ይኸውልህ እኔ አንተን ወልጄ ሳይሆን ጉድፈቻ ሰው ሰጥቶኝ ነው እንዳታውቀው ብዬ ነው። እንሰማለን አንፈርድም። ኧረ ተጀመረ እንዴ? እንሰማለን አንፈርድም። ትዝ ይልሻል 8ኛ ክፍል የወርቅ ክፍያ ሰተሽኝ ጠፋብኝ አልኩሽ። አውቄ ነው አልጠፋብኝም። ባሪ ወጥቼበት ነው ከጓደኞቼ ጋር። እኔም አውቄያለሁ ሰምቻለሁ። እንሰማለን አንፈርድም። ከመንገድ ስመጣ ልታናግረኝ ስትፈልግ ደክሞኛል ልምልህ ከአንተ ጋር መነጋገር ስላስጠላኝ ብቻ ነው። እንሰማለን አንፈርድም። እሺ ቡፌሽ ውስጥ ያለውን የጠፋው የሸክላ ሳህን የሰበርኩት እኔ ነኝ። እንሰማለን አንፈርድም። እንዴ አትማቻ መስሎሃል? እንሰማለን አንፈርድም። አስገረስኩ አልኩ እንጂ እኔ ነኝ በመላጭ ቆራርጬ የተጫወትኩብህ። ማዘር ኮር ይሄኛውን ደግሞ ማዘር ኮር ብለን እንጠራለን። አንተ ብቻ ባናና ነው ያሉት ማዘር ምንድነው? እንሰማለን እንጂ አንፈርድም። በቃ ያወራሉ እንሰማለን እንጂ አንፈርድም። ሌላ መልስ አይሰጡም። ወደ የዛሬ ቪዲዮአችን ይሄንን ይመስል ነበረ። የዛሬ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን መስጠት የምትፈልጉ ከሆነ ደግሞ ከታች ኮሜንት ማድረግ እንዳትረሱ። እንደነዚህ አይነት ሞር ቪዲዮዎችን ደግሞ ማየት የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ። እኔ ደግሞ ቪዲዮዎችን ፖስት ሳደርግ ኖቲፊኬሽን እንዲገባላችሁ ከፈለጋችሁ የቤል በተን መጫን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ